ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ። ይህ ሁሉ ጸብ የተነሳው በሴፊሻና በቴዳ መሃል ነበር። ግን እንዴት እንደሆነ ላስረዳችሁ፣ ልብ ብላችሁ አድምጡኝ። ድሮ ሴፊሻ ኤፍኤም አዲስ 97.1 የራሱ ፕሮግራም ነበረው፣ ለምን ይዋሻል የተባለው እና በዛ ፕሮግራም አርቲስቶች የሚለቋቸውን ሙዚቃዎች ላይ ኢንቨስቲጌሽን ያካሂድ ነበረ። ይህ ዜማ የተሰረቀ ነው፣ ይህ ግጥም የተሰረቀ ነው። ጎሳዬ ከሰቱት ጋር እየሳቀ ካለቀሱት ጋር እያለቀሰ የገንዘብ ማሰባሰቢያ ቢያስፈልግ ሚዲያውን ከፍቶ ከሌሊት ሳይደክም እስከ መታመም የደረሰ ታኛ ሚዲያውን ሰዎች እርዳታ የአየር ሰዓት በነፃ የሰጠ ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እናንተን በሚመጥኑ ሳምንቱን በስፋት ሲያነጋግሩ በነበሩ ቪዲዮዎች መጥቼላችኋለሁ። ቪዲዮቹ እንደምትወዷቸው ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ የኔን ፋሚሊ መቀላቀል እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን በሙሉ ቪዲዮ ላይና በአቀራረቤ ላይ ያላችሁን ወንድማዊ አስተያየታችሁን ደግሞ ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል የቀድሞዋ የአባይ ቲቪ ጋዜጠኛ የሆነችው ትግስት ግርማ ከባድ ከሚባል የመኪና አደጋ ተርፋ በራሷ ሶሻል ሚዲያ ላይ የለቀቀችው ቪዲዮ አለ። ከራሷ አንደበት የምትለውንም እንግዲህ አብረን የምንሰማም ይሆናል። ደግሞ በሰይፉና በአዶናይ መካከል ትልቅ ግጭት እየተፈጠረ እንደሆነ ሁላችሁም ተመልክታችሁታል ብዬ አስባለሁ። የተለያዩ ጎሮዎችን ከፍለው የሰይፉ ደጋፊዎች እጅግ በጣም በሚያስጠላ መልኩ ከባድ ሆነ ትችቶችንና ግጭቶችን እየተወራወሩ ይገኛሉ። እነሱንም በተመለከተ ለሰት ሙጬም ስለ ሰይፉ የተናገረችው ንግግር አለ። ዶናይም ደግሞ ስለ ሰይፉ የተናገረው ነገር አለ። እነዚህንና የመሳሰሉትን ቪዲዮዎች ሰብሰብ አድርጌ አምጥቼላችኋለሁ። ወደ ቪዲዮ መጀመሪያው ቪዲዮአችን ግን ብዙ ሰዎችን ያስገረመውና ብዙ ሰዎችን አፋቸው ላይ እጃቸውን እንዲጭኑ ያስባለ እጅግ በጣም ድንቅ ተአምርነት ተሰምቶ የተለያዩ ሰዎች እየተነጋገሩበትና ሐሳብ አስተያየት እየተለዋወጡበት ነበረ። እሱን ቪዲዮ በማየት እንጀምር። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህች ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 አመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 አመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በአገራችን የመቀር ልማድ የለንም አሏት። እነሱ ተማምነው ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓመተ ምህረት ልደታ ታውቁታላችሁ ብዬ አስባለሁ ሜክሲኮ። ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን
ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺም ካላወቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ህክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ አንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዩ። ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጣዋት ስነሳ ሙሉ ሰውነቴ እረጥቦ ነበር ምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሹ ሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። አረባክ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። አሁን ደግሞ የምናልፈው ብዙዎችን ያስቆጣው ብዙዎችን ያናደደው ደግሞ የማን ያዘዋል ንግግር ብዙ ሰዎች እንዲናደዱና ሐሳብ አስተያየት እንዲለዋወጡበት ምክንያት ሆኗል። በሱ ዙሪያም ደግሞ ሰመረ ባሪያው የሰጠው መልስ አለ። እሱን ቪዲዮ እንከታተልና እኛም ሐሳብ አስተያየት እንለዋወጥ። አሁን እኮ ሰው እኮ በትዳር ምቾት የሚገኝ እየመሰለ ራሱን ይቃጠላል። ትዳር ውስጥ ብትገቡት ለመሰቃየት ነው። ይኖራል ሳይ ትዳር ውስጥ ትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? ጥሩ ነው። አይ ሚን ያንሰናል፣ እንደኛ መተኛት ያንሰናል። አሁን የተነገረው ነገር ሳምሃው ፐርሰናል እንዳይመስልብኝ ነገሩና ባለፈውም ከዚህ ሰው ጋር በተያያዘ የሆነ ነገር ስላልኩኝ ፐርሰናል አሁንም ፐርሰናሊ እንዳትወስዱት። ዞሮ ዞሮ ግን ታናናሽ ወንድሞቼ፣ እህቶቼ፣ ልጆቼ ኢንፍሉዌንስ እስከሚያደርግ ድረስ በጣም ፐርሰናል ነገር ነው። እንኳን መልእክት ቀርቶ አይደለም ቀርቶ ይሄ ያነጋገር ለዛ በጣም ኦፌንሲቭ የሆነ ያነጋገር ለዛ ራሱ ልጆቼን እንደው ቢለምዱት እጸጸታለሁ። የመጨረሻ ብዙ ዓመት ለፍቼ እንደከሰርኩ ነው የምቆጥረው። ምን ማለት ነው ይሄ አሁን የተናገርከው ነገር ራሱ ምን ማለት ነው? እኔ አንዳንዴ የሚገባችሁ አይመስልኝም። እርግጥ ይበለን ያስብላል። እኔ በአንተ አልፈርድም። አንተ ምንም አላጠፋህም። ምክንያቱም አንተን ከፍለው በጣም እጅግ ብዙ ብር ከፍለው ለማየት የሚሰለፉ ሰዎች አሉ። በእነሱ አዝናለሁ። 100 ብር የሚያክል ገንዘብ ከፍለው የሚሰለፉ አሉ። በጣም ለአንተ ንግግር 100 ብር በጣም ሚሊዮን ማለት ነው። አሜን። በነፃ ውድ ነው ንግግሩ። ሁለተኛ ደረጃ ይህንን ንግግር ሰምቶ እንዳልሰማ የሚያልፍ ያርግለት ይሁንለት በሚል ሰው በጣም አዝናለሁ። ሶስተኛ እዚህ ሀገር ውስጥ ትውልድን እንደዚህ የሚያቀጭጭና እንደ ልቡ በረሮ ያለበት ሰው በሙሉ እየተነሳ ሲናገር ዝም በሚል መንግስት በጣም አዝናለሁ። አንድ የመንግስት ባለስልጣን ቢነካ ይሄኔ የተለያየ አይነት በቃ ማስጠንቀቂያ እናንተን ይጎርፍ ነበር ወይ የመንግስት ነገር ቢተች ትውልድ እንደዚህ ከሚንኮላሽ መንግስት 1000 ዘመን ቢተች ይሻላል። ይሄን ነው። ሶስተኛ ደረጃ ይሄንን አይነት ኮንተንት በመንግስት ብሮድካስት ባለስልጣን ተፈቅዶለት ህጋዊ የሆነ ሚዲያ ገና ለገና የአየር ሰዓቱን ስለሞላለት ብቻ
ፈቅዶ ለኢትዮጵያ ሕዝብ በጠዋቱ ለዚህ ሁሉ ሚሊዮን ሕዝብ ብሮድካስት ሲያደርግ ሳይ በጣም አዝናለሁ። ባለፈው በሬዲዮ እየሰማው ነበር። የሆነ ሀገር ውስጥ እየኖርኩኝ ምግብ እየሰራው ጠዋት ኳስ ደግፍ ነበር። የምደግፈው ቡድን ሲጫወት ምግቤን ጥዬ እጄ ኳሱ ላይ ምግቤ ስላረረብኝ ምናምን ካልክ በኋላ ኳስ ማለት የመጨረሻ ትውልድን የሚቀጭ ነገር እንደሆነ አድርገህ እግር ኳስን ስታወቅ ሰማው። ያንተ ሽሮ ወጥ ስላረረ ማህበረሰብን ጠንቅ ነው ኳስ አልክ። ልክ ሽሮ ወጡ ለማህበረሰብ የሰራው ነው ይመስለው። ማህበረሰብ ወጥ የተደፋበት በቃ ራቱ የተደፋበት አስመስልከው ማህበረሰብን። እኔ አይ ፊል ሶሪ በጣም ነው የማዝነው። በነገራችን ላይ እጅግ በጣም አዝናለሁ። ደግሞ አይገባችሁም አልክ እኮ ማለት ምንድን ነው የሚገባን? አሁን ከተናገርከው ይሄን ንግግር ሙሉውን አይቼዋለሁ። አሁን ጀሌዎቹ ራሱ የዚህ አይነት ንግግር አጃቢዎች እሱ ያለው አልገባህም ምናምን ትሉኛላችሁ። በጣም የሚገርመው ነገር እብድኛ አይገባኝም። በነገራችን ላይ አማርኛ እችላለሁ፣ እንግሊዝኛ እችላለሁ፣ የተለያየ ቋንቋዎች እችላለሁ። እብድኛ እኔ ተናግሬ ማላውቀውን አይገባኝም። ሲጀመር አታሽሙኑት። ከወጉ በኋላ ይማር የልብን ከተናገርክ በኋላ ሰው ሲናገር ለማለት የፈለገው እኮ ምናምን የፈለገውን በልቦ ያዘው። በነገራችን ላይ ምን ቅኔ ዘራፊ እኮ አይደለም ሰውየው። ቅኔ አይደለም የሚያስተምረው ማህበረሰብን ማንቃት ነው አይደል? ማህበረሰብ ቀላል በሆነ አማርኛ ነው ሊነገረው የሚገባው። ቅኔ ትምህርት ቤት ነው ውስጥ ሚስጥር ያለው ቃል የምትናገረው። የተናገረው ክሊር ነው፣ በጣም ክሊር። በቃ ከአንድ ሰው ጋር ሆነሽ ደስተኛ አትሆኝም፣ ትዳር የሚሆን ነገር አይደለም። ስለዚህ 10 ሰው የሚያዥ ወይ ትዳር አታግቢ ነው ፖይንቱ። ገብቶኛል። በጣም ለህብረተሰብ የሚጠቅም ነገር አስተምራል። በጣም ምን ይላል እንዳብስማ። እሺ አሁን ደግሞ የምናልፈው በአዶናይና በሰይፉ መካከል ምንድን ያለው? ብዙ ሰዎች ደግሞ በዚህ ሰዓት እያሉ የሚገኙት አዶናይ አምለሰት ሙጬ ጋር የቀረበበት ምክንያት ቴዲ አፍሮና ሰይፉ መካከል ትልቅ የሆነ ግጭት አለ። ሰይፉ ጋር ያልቀረበውን አዶናይ አምለሰት ሙጬ ማቅረቧ ደግሞ ትልቅ በቀል ነው እያሉ እንግዲህ የተለያዩ ሰዎች በዚህ ሶሻል ሚዲያ ላይ ሲነጋገሩበት ብዙዎቻችሁም ተመልክታችሁታል ብዬ አስባለሁ። ለመሆኑ ግን በሰይፉ ፋንታውንና በቴዲ መካከል ያለውስ ግጭት ምንድነው? በቀል አዋስቶ አንድ ወንድማችን እስኪ ይነግረን ነገር አለ። እሱም ቪዲዮ እንከታተልና የኛን ሐሳብ አስተያየት ደግሞ እንነጋገር። ኡኖ ካርድ ተጫውታችሁ የምታውቁ ሰዎች ጉዳዩ እንዴት እንደሆነ ይገባችኋል። ኡኖ ሪቨርስ ሲመዘዝባችሁ ምንድነው የምታደርጉ? ምን አይነት ጣጣ ውስጥ ነው የገባሁት ነው የምትሉት አይደል? እናም ሰይፍሻ እንደዛ አይነት ሲቹዌሽን እንደገባ ሆኖ ይሰማኛል። ብቻ ግን ይህ ሁሉ ቢፍ እንዴት እንደጀመረ ልንገራችሁ። ይህ ሁሉ ጸብ የተነሳው በሰይፍሻና በቴዳ መሃል ነበር። ግን እንዴት እንደሆነ ላስረዳችሁ፣ ልብ ብላችሁ አድምጡኝ። ድሮ ሰይፍሻ ኤፍኤም አዲስ 97.1 የራሱ ፕሮግራም ነበረው፣ ለምን ይዋሻል የተባለው። እናም በዛ ፕሮግራም አርቲስቶች የሚለቋቸውን ሙዚቃዎች ላይ ኢንቨስቲጌሽን ያካሂድ ነበረ። ይህ ዜማ የተሰረቀ ነው፣ ይህ ግጥም የተሰረቀ ነው፣ ጎሳዬ ይህ የባክስትሪት ቦይስ ዜማና ግጥም ነው። እናም እንደዛ እያደረገ የአርቲስቶች ግጥምና ዜማ የራሳቸው ካልሆነ ይህ የኤሪትራ ነው፣ ይህ የሱዳን ነው እያለ ማጋለጥ ተያያዘው። እናም ዝም ብሎ ሲመለከተው ቴዳ የሆነ የተኮረጀ የሚመስል ዘፈን አለው። ቴዳን በዛን ሰዓት ሰይፍሻ ለምንድን ነው የምታየው? ሰይፉ እናም ሰይፉ በዛን ሰዓት ደግሞ የቴዳ የሆነ ዘፈኑ ከአልፋ ብሎንዲ ጋር ስለተመሳሰለበት ማስረጃ አለኝ ስሙልኝ፣ የቴዳ ዘፈን ከአልፋ ብሎንዲ ጋር ይመሳሰላል ብሎ በሬዲዮ ያውጃል። ቴዲም በዛን ሰዓት ሰይፍሻ የምትናገረውን ማወቅ አለብህ፣ ስራዬን ማርከስ አቁም። በዛን ሰዓትም ቴዲ ሰይፉን እንደከሰሰው ይነገራል። ሰይፉን በዛን ሰዓት ከከሰስከኛ ይቀር ብሎ ህዝብ ይፈርዳል። ሰርቀው ነው ዜማው የራስ አይደለም። በዛን ሰዓት ቴዲ ስሜታዊ ሆኖ ሰይፉን መሀይምና ደንቆሮ ነህ ይለዋል። በዛን ጊዜ ደግሞ ሚዲያዎች ቴዳ ተሳደበ ምናምን ብለው መዘገብ ይጀምራል። ሰይፉ በዛን ሰዓት ለእንዳንተ አይነት ሰው ምላሽ አልሰጥም ብሎ ኢግኖር ሊያደርገው ሲል ሳያደምስ የመጣ ሌላ ክስ እሷም ከሳው ነበረ። ጉዳዩ በዛ ላበቃም የቴዲ ብራና የተሰኘው ዘፈኑ ማር እስከ ጧፍ ይመስለኛል እሱ ተሰርቆ የወጣበት ሰዓት ነበረ። እናም ሰይፍሻ ሰርቆ እንዳወጣው ቴዲ ሰይፉን ይከሰዋል። ብቻ እንዴት እንደተሰረቀ አይገባኝም፣ ግን ሁለቱም እንዴት እንደሆነ አንድ ስቱዲዮ ውስጥ ነበሩ ይባላል። ግን ከዛ በኋላ ሰይፍሻ ስልክ ተደውሎለት ስልክ እያወራ ይወጣል። ከዛ በኋላ ነው ሙዚቃ ተሰርቆ እንደወጣ ኢንፎርሜሽን የደረሰው። ከዛ በኋላ ቴዳ ወደ ሰይፉ ቢሮ ይሄዳል። በዛን ሰዓት ቴዳ ወደ ሰይፉ ቢሮ በሚሄድበት ሰዓት ብቻውን አልነበረም፣ ማናጀሩ አስከትሎ ነበር ሄዶ። እናም አንድ ሁለት ተባባሉ፣ ቡጢ ይሰነዘርበታል፣ ሰይፍሻም ይተናነቃል። ጉዳዩ እንዴት እንዳለቀ አይ ሃቭ ኖ አይዲያ። እሺ ከዛ እስካላችሁኝ ከዛ በፊትማ የተፈጠረ ሲቹዌሽን ነበረ። ምን እንደሆነ ልንገራችሁ። ሰይፉ ይፈለጋል የተባለ ፊልም የሆነ ጊዜ ለቆ ነበር። እናም በዛ ፊልም አምሊ መሪ ተዋናይ ሆና የተወነችበት ፊልም ነበር።
እሺ እንዴትስ ነው አምሊን የመለመላት ካላችሁኝ ደግሞ አምሊ የመለመላት ዩኒቨርሲቲ ተማሪ እያለች እዛ የቁንጅና ውድድር ታካሂድ ነበር። እናም አሸናፊ ሆና ሚስ ዩኒቨርሲቲ ተብላ ተሹማ ነበር። ሴፊሻን በዛን ሰዓት አይኑ ጣል ያደርግባታል። ለምን መሪ ተዋናይ ሆነሽ እኔ በምሰራበት ፊልም ይፈለጋል ይሰኛል ባይዘው እዛ ተዋናይ ትሆኛለች ምናምን ይላታል። ፕሮፖዛልን ትቀበላለች። ዳይ ወደ ስራ። እናም ከፊልሙ ነጥሮ የወጣ የሆነ የሰዎች ግምት ይሁን አይሁን አያውቅም፣ ብቻ ግን ሁለቱም የፍቅር ግንኙነት ነበራቸው ይባላል ድሮ በዛን ሰዓት። እናም በመሃል ቴዲ ክሊፕ በሚሰራበት ሰዓት አምሊ ሜካፕ አርቲስት ሆና ቴዲን እንድትሰራው የስራ እድል ይመቻችላታል። ከዛ ከቴዲ ጋር ትተዋወቃለች። ከዛ በኋላ አንድ ሁለት እያሉ የፍቅር ግንኙነት ይጀምራሉ። ግን ከቴዲ በተገባችበት ሰዓትም ሴፍሻ እየደወለ አልተውሽውም እንዴ ይሰውዬ ምናምን እያለ ያስቸግራት ነበር ይባላል። እናም እኔ እንደሚመስለኝ ከሆነ ደግሞ አምሊ ስትሪክት ሰው ነች ኦፍ ኮርስ። ግን ሴፍሻ ባደረገው ነገር ምክንያት ጠልታው ሊሆን ይችላል። አሁን ሪቬንጅ ነው የምንለውን ከአዶናይ ጋር ያደረገችው ኢንተርቪው ያካሄደችው እሱ ደግሞ እንዴት እንደተፈጠረ ልንገራችሁ። ብቻ ግን እንደምናውቀው እንደሚመስለኝም ሴፍሻ አዶናይን በጣም የሚጠላው ይመስለኛል። አይ ዶንት ኖ አመለካከትም ሊሆን ይችላል፣ የሐሳብ መጋጨትም ሊሆን ይችላል። ብቻ ግን አዶናይ ሴፉን ባገኘበት ሰዓት አዶናይ እጁ ሲዘረጋለት ሴፍሻን በዛን ሰዓት ሳይክ ምናምን ብሎት አሳፍሮት በደንብ ሰላም እንዳላለው ተናግሯል ነበር። ከዛም ሁለተኛ ቀን ተገናኝተው ስለ ዲቻ ቦይስ ሊያወራው ሲፈልግ ሴፍሻ በዛን ሰዓት አናወራም ቻው ምናምን ብሎት በደንብ ሳያወራው ኢግኖር ዘግቶት ነው። አይ ዶንት ኖ ብቻ ይለያያሉ። ከዛ በኋላ አዶናይ ምናምን ብሎ የራሱ ቪዲዮ እንደለቀቀ አይተናል አይደል? ገመናችን እኮ ከቤታችን የወጣ ቢሆን ኦር ሽታ ቢሆን ኑሮ እኮ የገማን ሰዎች እንሆን ነበረ ምናምን ብሎ አዶናይ ያወራበት ጊዜ ነበረ። እናም ከዛን ሰዓት በኋላ አምሊ አዶናይን በፖድካስቷ ጠርታ ተናግረዋለች። ባለው ሲቹዌሽን ከሆነ እንደሚመስለኝ አምሊ ሴፉ ድሮ ያን ጊዜ ባሏን ሚስትሪት በሚያደርግበት ሰዓት የሆነ ነገር ተሰምቷት ነበረ መሰለኝ። ትዳር ከያዘች በኋላ እንደሚወራው እውነት ከሆነ እየደወለ ያስቸግራት ከነበረም በዛን ሰዓትም የሆነ ነገር በልቧ ይዛለች። ስለዚህ ዋይ ናት ቴክ ዘ ሻት። ሰይፉ ወደ እኔ ሾው መጥቶ አዶናይ ራሱን ምረጡኝ ማለት ይችላል፣ ቲክቶክ አዋርድ ማለት ነው። ግን አዶናይ እንደዛ አላደረገም። ምን እንዳደረገ ታውቃላችሁ? አልቀርብም ወደ ሰይፉ ሾው፣ እኔ ያንተን እገዛ አያስፈልገኝም ፌመስ ለመሆን ኦር በቲክቶክ አዋርድ ስለመሸለም ይላል። ግን ደግሞ ይህንን ሁኔታ ዝም ብላ ስትሰማ የነበረችው አምሊም ወደ ራሷ ሾው ትጠራዋለች። that's how it happened። ብቻ ይህንን ቪዲዮ ስሰራላችሁ አየር ላይ የሚንሸራሸር አይዲያ አንስቼ ነው የተናገርኩት። እኔ ራሴ የፈጠርኩት ወሬ አይደለም። ደግሞ የምናልፈው አምለሰት ሙጬ ስለ ሰይፉ ፋንታውን የመሰከረችለት አንድ እውነት አለ። እስኪ እሱን ቪዲዮ ተከታተል እንመለስ። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱ ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንላለን። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው፣ በጣም አሁን ሰዎች ሜቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለ ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። which is አንድ እንደምታከብረው ሰው ደግሞ ላንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል፣ እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that
እቺ ማይንሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሐሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የነሱ ቋንቋ አንተና አሁን እኔ አይደለሁም። ገባ የሆነ ላንጉጅ አላችሁ ከነይት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረገኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻላቅ። አይ ቲንክ አሁን በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት እሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ኢቭን ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትን እኮ ነው። በጣም it's just ፖዚቲቭ ነው በጣም በቃ ላይ የምን ጥላቻ አሁን እንጦጦ ዙሪያ ያለ ምድረ ጠንቋይ ጅብ አምላኪ የስርማሽ ቅጠል በጣሽ ጣዖት አምላኪ የቡና አተላቃጂ አንጀት ቆጣሪ ሟርተኛ ጂኒ ጃንጋ መተት ድግምት ዙሪያውን አዲስ አበባ ዙሪያ ጫካ ውስጥ የተቀመጠ ሟርተኛ በዚህ በጉርድ ሾላ ምናምን አስከትዬ ማሳያችሁ ቪዲዮ ላይ ደግሞ እናቴን መተተኛ አሏት ድግምተኛ አሏት ብሎ በጣም ተሰምቶት የተናገረውን ላሳያችሁ። ስሙት። ማዘርን ጸበል ቦታ አንዷ ለፈለፈች። ከተማው ላይ የአካል ጉድለት ያጋጠመው ሁሉ የኔ እናት ነች ተብሎ ተወር። ጧት እኔ አላቅም ወሬው ቅዳሜ ተወርቷል። ጸበል ልሰጥል ሰው ከኔ ጸበል አይወስድም የጠንቋይ ልጅ ብለው ማለት ነው። ለክሶ መጥራት አቆሙ። እሷን የሆነ ቦታ ስትሄድ ይጮውባታል። አው ምናምን ይላቷል ማዘርን እህቶቼን ምናምን እና ከባድ ነገር ነበር ያሳለፍኩት። በማዘር የመጣው ከባድ ነበር። ይህንን ቪዲዮ እስቲ ለእንዳልክ እባካችሁ አድርሱልኝ። እንዴት እናቴን መተተኛ ድግምተኛ ይሏታል ብለ በጣም ተሰምቶ እያወራክ ነበር። አንደኛው ቪዲዮ ላይ ደግሞ የብዙዎችን እናት መተተኛ ድግምተኛ ብለ ስማቸውን ስታጠፋ ነው እየሰማን ያለ ነውና የኔን እናት እንዴት ይሏታል እያልክ የሌላውን ደግሞ እናት ለዛውም ያንዱን አይደለም እኮ አጠቃለ እንጦጦ አካባቢ የነበሩትን በአጠቃላይ ድግምተኛ መተተኛ ያልክ ነበር። ያንተ እናት ደግሞ እዛ ስትባል ይሰማሃል ማለት ነው። ሲቀጥል ጉርድ ሾላና እንጦጦን ምን አገናኛቸው? ማወቅ ያለብህ ምንድነው አይደለም አንተ በቅርቡ አዲስ አበባ የገባ ባላገር ይቅርና ማለት ነው እዛው አዲስ አበባ ተወልደው ያደጉ ራሱ አዲስ አበባን ሙሉ ለሙሉ ያቋት። ያንተ ደግሞ ድፍረት ጭራሽ በቅርቡ አዲስ አበባ ገብተህ እንጦጦ አካባቢ ያሉትን ነዋሪዎች አኗኗራቸውንም ጭምር ዲቴል አቃለው ያልክ ነው። እና አንዳንዴ አለማወቅ ደፋር እንደሚያደርግ አቃለው። ግን በዚህ ልክ ደፋር መሆን ይገርመኛል። ግን እንድታቅ ማለት ነው አንተ መተተኛ ድግምተኛ ብለህ እንዲጨፍልቀ እየሰደብከው የእንጦጦ አካባቢ ነዋሪ በተለይ እናቶች ማለት ነው የዛ አካባቢ እናቶች እንጨት እየለቀሙ እየሸጡ እንጨት ለቅመው እንጀራ እየጋገሩ በእሳት ተቃጥለው ልጆቻቸውን ቤተሰባቸውን ያሳደጉ ጀግና እናቶች ያሉበት ሰፈር ነው እንጦጦ። በአንተ አይነት ባለጌ እንደዚህ የሚሰደቡ አይደሉም። እና ብዙ ጊዜ ካነጋገር የምንረዳው ምንድነው ከጥቂት ሰዎች ጋር እልህ ተጋብተሃል፣ በሃይማኖቱም በዘረኝነቱም ጉዳይ ማለት ነው ከጥቂት ሰዎች ጋር። ነገር ግን ገና ለገና እነዛን ካንተ ጋር እልህ የተጋቡ በሃይማኖቱም ሊሆን ይችላል
በዘረኝነቱ ማለት ነው። እነሱን አናዳለሁ ብለ በጅምላ በጣም ብዙ ሰው እያሳዘንክ ነው። እና ማንኛ አንድ በጣም ማወቅ ያለብህ ይጠቅማል ብዬ አስባለሁ። አይደለም እኛ በመታሳየው ባህሪ ምንከፋ እባክህ ተው የምንል ቀርቶ አንተን የሚያበረታቱ ፎሎ የሚያደርጉ የሚያበረታቱ በዚህ ንግግር ጀግና ጎበዝ የሚሉክ ለራሳቸው ፍክክር በዘረኝነቱ ይሁን በሃይማኖተኝነቱ መጠቀሚያ ሊያረጉ ፈልገው እንጂ እያሳየክ ያለው ባህሪ አግባብና ትክክል እንዳልሆነ ራሳቸው እነሱ የሚደግፉ የሚያውቁታል። ስለዚህ እባክን መጠቀሚያ አትሁን። ይህንን ቪዲዮ ሼር እያደረጋችሁ አድርሱት። አመሰግናለሁ። መስገን ከነ ልጆቻችን አለበት ስላሴ መስገን ያዙቃውን አባቴ ናቲ እቃችሁን ቶሎ አውርዱልኝ። ናቲ ያዝና ይሄው እሱ ላይ ጫኑት። እሺ እሺ እንተና ሹፌሩ አይደል? እግዚአብሔር ይመስገን። እንኳን ከላይ ጀምረህ እኮ ነው ክላክስን እኮ እየሰማን ነው። እንዴት ቆኛን ሲገጭ እኮ ነው የቆመው። ማጋጭበት ቦታ ጠፋብኝ። በቃ ገባሽ? ልክ እኛን ስትመታ ነው የቆመልህ አይደል? እኛን ስትገጭ እኮ ነው የቆመው። እሷን እኮ ሸርፏት ነው የሄደው። መሽረፍ ነው እንጂ ይሄ አይወርድ እንትን አይሉበትም እንዴ? ትወጣበት ነበር። አዎ እግዚአብሔር ይመስገን። ግቡ በቃ በጣም እግዚአብሔር ይመስገን። እሺ ግቡ። ፈጣሪ ያክብርልኝ። ከልብ ነው የማመሰግነው። እሺ ኑርልኝ። ማርያምን በጣም ነው የማመሰግነው። አሜን አሜን። እኔም አመሰግናለሁ። በጣም ፈጣሪ ተፍቶናል ልጆቼ። እናንተ እንዳትረሱ። እናንተ ናት አንድ ነገር ቀለል አድርገው በጣም ምን እንደተፈጠረ በጣም ነው ያተረፋችሁ። የዛሬውን ቀን እንዳትረሱ። ላያችሁ ላይ ቢወጣስ እንደ ትንሽ ነገር እንዳታዩት። መኪና ሲኑ በጣም ከባድ ነው። ትልቅ ነው ደግሞ አይታችሁ ታዲያ በጣም ደግሞ ጭኗል። ድንጋይ ስለዚህ ዛሬ ባሮን እንዳትረሽ። ኧረ በፍጹም በፍጹም እግዚአብሔር ያክብርልኝ። አንተም መልካምነትን ሳላከብር ሳላደንቅ አላልፍም። ፈጣሪ ያክብርልኝ። እሺ ማን ልበል ስምህን? አዲሱ እባላለሁ። አዲሱ ከልብ አመሰግናለሁ። ይሄው እንግዲህ አዲሱ እዛው ሌላ ራይድ እየጠራን ነበረ፣ ግን እኔ አደርሳችኋለሁ አለን። ምንም አረጋችኋለሁ። ፍላይት እንዳይረፍድብን ወንድሜን ጥዬው መጥቻለሁ። እግዚአብሔር አትርፎናል። እግዚአብሔር ይመስገን። ቤተሰቦች ለዛሬ ይላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮውን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይ ምክራችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።